ባይቢት በዓለማችን አሪፍ ከሚባሉ የክሪፕቶ ከረንሲ መገበያዎች መካከል አንዱ ሲሆን የዚህንም ኤክስቼንጅ አካውንት አከፋፈትና ቬሪፋይ አደራረግ ስቴፕ ባይ ስቴፕ በዚህ ቪዲዮ በቀላሉ ማሳያችሁ ይሆናል። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ፣ ቪዲዮውን ላይክ ታደረጉት መልካም ነው። አሁን በቀጥታ ወደ አካውንት አከፋፈቱ እንግባ። በመጀመሪያ የባይቢት አፕሊኬሽን መጫን ይኖርብናል። አፑን ለመጫን የአይኦኤስ ተጠቃሚ ከሆናችሁ አፕ ስቶርን ትከፍታላችሁ። የአንድሮይድ ተጠቃሚ ከሆናችሁ ደግሞ ፕሌይ ስቶርን ትከፍታላችሁ። ከዛ ከታች ሰርች ምልክቷን ተጭናችሁ ሰርች ባሩ ላይ ባይቢት ኤክስቼንጅ ብላችሁ ሰርች ታደርጋላችሁ። እንደምታዩት ባይቢት አፑ ይህን ይመስላል። 135 ሜጋባይት ፋይል ሳይዙ። አፑን ዳውንሎድ ለማድረግ ኢንስቶል የሚለውን እንጫናለን። ዳውንሎድ አድርጎ እስኪጨርስ እንጠብቀዋለን። እንደምትመለከቱት ኢንስቶል አድርጎ ጨርሷል። ስለዚህ ለመክፈት ኦፕን የሚለውን እንካለን። እንደምታዩት ኖቲፊኬሽን እንድላክልህ ፈቃደኛ ነው ይለኛል። ስለዚህ አሎ የሚለውን ጫናለሁ። እናንተም እንደዛው ታደርጋላችሁ። እንደምታዩት ባይቢት ሁለት አማራጭ ይሰጠናል። አንደኛው ከዚህ በፊት የከፈታችሁት አካውንት ካለ ሎጊን ብላችሁ የምትገቡት። ሁለተኛው ደግሞ አማራጭ ምንድነው? ከዚህ በፊት አካውንት ከሌላችሁ እና አሁን የማሳያችሁ አዲስ አካውንት ለመክፈት የምንጠቀመው ሳይን አፕ የሚለውን መጫን ይኖርብናል ማለት ነው። እንደምታዩት ባይቢት አካውንት በሁለት መንገድ መክፈት ትችላላችሁ። የመጀመሪያው በኢሜል ሳይን አፕ ማድረግ ትችላላችሁ። ሁለተኛው ደግሞ በስልክ ቁጥራችሁ መክፈት ትችላላችሁ ማለት ነው። በኢሜይላችሁ ብትከፍቱት ግን የተሻለ ነው የሚመክራችሁ። ስለዚህ ኢሜይል የሚለውን መርጠን ከዚህ በፊት የከፈታችሁትን ኢሜይል ታስገባላችሁ ማለት ነው። ከዚህ በፊት በሆነ አጋጣሚ ኢሜይል ከፍታችሁ ሊሆን ይችላል። ስለዚህ ወይም ካልከፈታችሁ ኢሜይል ከፍታችሁ በዛ ኢሜይል አካውንት መግባት ትችላላችሁ ማለት ነው። ኢሜይል አካውንታችሁን ካስገባችሁ በኋላ ለአካውንቱ የማንረሳውና ጠንካራ የሆነ ፓስዋርድ እናስገባለን። እንግዲህ ጠንካራ ፓስዋርድ የምንለው ካፒታል ኤንድ ስሞል ሌተር ሲያካትት ነው የሚጀምረው። ሁለተኛው ደግሞ ቁጥሮች ሲያካትት ነምበር ሲኖረው፣ ሶስተኛው ስፔሻል ካራክተር የሚባሉትን እንደ አት መሰላልና ስታር የመሳሰሉትን ስናካትት ሲሆን እናንተም እነዚህን በመጨመር ለሀከሮች በቀላሉ የማይጋለጥ ፓስዋርድ ማስገባት ይኖርባችኋል ማለት ነው። ፓስዋርዱን እናንተም ማየት ከፈለጋችሁ የጻፋችሁት ፓስዋርድ የአይ ምልክቷን ትጫናላችሁ። ካያችሁ በኋላ እንዳትረሱት በማስታወሻ ደብተራችሁ ውስጥ መጻፍ ይኖርባችኋል ማለት ነው። ኢሜይላችሁንና ፓስዋርዳችሁን በትክክል ከሞላችሁ በኋላ የባይቢት ተርምስ ኤንድ ፕራይቬሲ ፖሊሲ መስማማታችሁን ቼክ ቦክሱን ራይት ማድረግ ይኖርባችኋል። ባይ ዲፎልት ያደርገዋል፣ ግን ካልተደረገ ራይት መሆኑን ማረጋገጥ አለባችሁ። ከዛ በኋላ ሳይን አፕ እንለዋለን ማለት ነው። ምናልባት እንደዚህ አይነት ፐዝል ሊመጣባችሁ ይችላል። ፐዝሉ ከመጣ ስላይዱን በማንቀሳቀስ ስላይድ የምታደርጉ ቅርጽ ወደሚመስለው ቅርጽ ወዳለበት ቦታ መጎተት ወተታችሁ መቅጠም ይኖርባችኋል ማለት ነው። ወይም ክፍት ወደ ሆነው ቦታ ወስዳችሁ ስትገጥሙት ቬሪፋይ ሰክሰስፉል ይላችኋል እንደምታዩት። ስለዚህ እንደምትመለከቱት ቬሪፋይ እንድታደርጉ ይጠይቃችኋል። ወደ ኢሜይላችን የቬሪፊኬሽን ኮድ ይልክልናል። የተላከልን ቬሪፊኬሽን ኮድ ጽፈን ወደዚህ እንደገና ተመልሰን ወደ አፑ ተመልሰን እንሞላለን ማለት ነው። ምናልባት ካልተላከላችሁ ደግሞ ሪሴንድ የሚለውን በመጫን ቬሪፊኬሽን ኮዱን እንደገና ማስላክ ይኖርባችኋል። እንደምታዩት እኔን ሰክሰስፉሊ ሬጂስተር አድርገሃል ብሎኛል። ክቡራን የቻናሌ ቤተሰቦች የባይቢት አካውንቴን በቀላሉ ከፍቻለሁ። እናንተም በዚህ መንገድ መክፈት ትችላላችሁ። ነገር ግን አካውንቱን ብቻ መክፈት በቂ አይደለም። ምክንያቱም ክሪፕቶ ዲፖዚት እና ፒቱፒ ትሬድ ማድረግ ስለማንችል በዚህ አካውንት ግዴታ አካውንቱ ቬሪፋይ ማድረግ ይኖርብናል ማለት ነው። ስለዚህ አካውንቱን ቬሪፋይ ለማድረግ ደግሞ ማንነታችን የሚገልጽ የገቨርንመንት አይዲ በፎቶ እና ሪከርድ መደረግ ይኖርብናል ማለት ነው። ወይም በህይወት መኖራችንና አለመኖራችን የሚያረጋግጥ ለሚፈልግ ባይቢት ሪከርድ ልንደረግ ይገባል ማለት ነው። ስለዚህ ቬሪፋይ ነው የሚለውን እንጫነዋለን። አሁንም እንደምታዩት ቬሪፋይ ነው ትሉታላችሁ። የምኖርበትን ሎኬሽን ባይ ዲፎልት ኢትዮጵያ ብሎታል። እናንተ ጋር ካልመጣላችሁ የቀስት ምልክቷን ተጭናችሁ መምረጥ ትችላላችሁ። ነገር ግን የመረጣችሁት ሀገር እና አፕሎድ የምታደርጉት ፓስፖርት ወይም ናሽናል አይዲ ሊሆን ይችላል ከመረጣችሁበት ሀገር ጋር ተመሳሳይ ሊሆን ይገባል። እንደምታዩት 4 ዶክመንት ታይፕ አለ። ማለትም ፓስፖርት መጀመሪያው ሪኮማንድ ነው። ሁለተኛው ደግሞ መንጃ ፍቃድ ካላችሁ፣ ሶስተኛው ናሽናል አይዲ ወይም ብሔራዊ መታወቂያ ካላችሁ፣ አራተኛው መጨረሻው የመኖሪያ ፍቃድ ካላችሁ ከነዚህ ከአራት ውስጥ አንዱን መርጣችሁ ቬሪፋይ ማድረግ ትችላላችሁ። ቬሪፋይ ከማድረጋችሁ በፊት ዶክመንታችሁ ትክክለኛና ግልጽ እናንተን ሊገልጽ የሚችል ዶክመንት መሆን አለበት። በመቀጠልም ኦሪጂናል መሆን አለበት፣ ማለትም ፎቶኮፒ መሆን የለበትም ማለት ነው። ከዛ በተጨማሪ ከዚህ በፊት ለባይቢት ያልተጠቀማችሁበት ሊሆን ይገባል ነው የሚለው። ሌላው ሰልፍ ሪከርድ
ስታደርጉ ብርሃን ያለበት እና ከጀርባችሁ ሰው ወይም እቃ ሊኖር አይገባም። አሪፍ ባክግራውንድ ያለው ቦታ ወይም ግድግዳ መርጣችሁ ሪከርድ ብታደርጉ አሪፍ ነው። እኛ የምንጠቀመው ዶክመንት እንመርጣለን ከአራቱ አንዱን። እናንተ ናሽናል አይዲ ካላችሁ በናሽናል አይዲ መጠቀም ትችላላችሁ። ፓስፖርትም ካላችሁ በፓስፖርት መጠቀም ትችላላችሁ። ስለዚህ እኔ በፓስፖርት ነው ቬሪፋይ የማደርገው። ፓስፖርት የሚለውን መርጬ ኮንፊርም እለዋለሁ። ከዛ ካሜራ እንጠቀም ፈቃደኛ ነው ወይ ይለኛል። የመጀመሪያውን አማራጭ በመምረጥ አሎ እንለዋለን። እንደምታዩት ናሽናል አይዲ እና መኖሪያ ፍቃድ ወይም ሬዚደንሻል ፐርሚት ከሆነ ያስገባ ነው ዶክመንቱን ከፊትና ከጀርባ ማንሳት ይኖርብናል። ፓስፖርት ከሆነ ደግሞ ፎቶ ያለበትን አጠቃላይ ፎቶ ያለበትን ሙሉ ቅጽ ፎቶ በማንሳት ቬሪፋይ ማድረግ እንችላለን ማለት ነው። ዶክመንታችንን ካዘጋጀን በኋላ የቀስት ምልክቷን ተጭነን ፓስፖርቱን ወይም ናሽናል አይዲውን በአራቱ ማዕዘን ውስጥ አስገብተን ፎቶ እናነሳለን ማለት ነው። ፎቶ ለማንሳት ቴክ ፎቶ የሚለውን እነካዋለን። ያነሳነው ፎቶ ችግር ካለበት ደግሞ ሪቴክ የሚለውን ነክተን እንደገና ፎቶ ማንሳት እንችላለን ማለት ነው። ከዛ ሰሚት እንለዋለን። ዶክመንታችንን ፎቶ ካነሳን በኋላ የሚቀረን ፊታችን ቪዲዮ ሪከርድ መደረግ ነው። ይህም ሰው መሆን እና አለመሆናችን ባይቢት ለማረጋገጥ ይረዳዋል። ሪከርድ ታደርጉ መጀመሪያ ቅድም እንዳልኳችሁ ብርሃናማ ወደሆነ ቦታ ሪከርድ ትደረጉ ይገባል። እንደገና ሁለተኛ ከጀርባችሁ አሪፍ የሆነ ግድግዳ ትመርጣላችሁ። በመቀጠል ቪዲዮ ሪከርድ ለማድረግ ስታርት ሪከርዲንግ የሚለውን ትጫናላችሁ። ነገር ግን ሁለት ነገሮችን በቅደም ተከተል ታደርጋላችሁ። አንደኛ ሪከርድ ማድረግ እንደጀመራችሁ ፊታችሁን በፍሬም ውስጥ ማስገባት ይኖርባችኋል። ሁለተኛ ጭንቅላታችሁን ወደ ቀኝና ወደ ግራ ቀስ ብላችሁ እያንቀሳቀሳችሁ የፍሬሙን ጠርዝ አረንጓዴ ምልክቷ ዙሪያውን እስክትገጥም ድረስ ቪዲዮ ሪከርድ ታደርጋላችሁ። ሲጨርሱ እንደምትመለከቱት ሪከርድድ ኮምፕሊት ይላችኋል። ከዛ አፕሎድ ትርሳላችሁ። እንደምታዩት ጨርሶ አፕሎድ እያደረገ ነው። ኮንግራጁሌሽን እንደምትመለከቱት ቬሪፊኬሽን ኮምፕሊት ብሎኛል። እናንተም እንደዚህ እንደሚላችሁ ተስፋ አድርጋለሁ። አካውንታችሁን መክፈትና ቬሪፋይ ማድረግ በቂ አይደለም። እኔ እንደምታዩት አሁን አካውንቲንግ ቬሪፊኬሽን ጨርሻለሁ። ነገር ግን አንድ ሌላ ተጨማሪ የሚቀረኝ ነገር አለ። ያም ምንድነው? ፒቱፒ ትሬድ ለማድረግም ሆነ ክሪፕቶ ዲፖዚት ለማድረግ ሴኩሪቲው ሃይ ወይም ጠንካራ ሊሆን ይገባል። ሴኩሪታችንን ሃይ ወይም ሎ እንደሆነ ለማረጋገጥ እየተገባላችሁ በግራ በኩል ከላይ ፕሮፋይል ምልክቷን ትጫናላችሁ። እሷን ተጭናችሁ ስትገቡ ሴኩሪቲ ሌቭላችሁ ሎ ነው ይላል ወይም በቀይ ምልክት ያሳያል። ስለዚህ የሴኩሪቲ ሌቭሉን ወደ ሃይ ወይም ወደ ጠንካራ ደረጃ መድረስ ይኖርብናል ማለት ነው። ስለዚህ ይህንን ለማድረግ ሌላ ቪዲዮ እለቅላችኋለሁ፣ መመልከት ትችላላችሁ። ስለዚህ ክቡራን የቻናሌ ተከታታዮች እንዳያችሁት በዚህ መንገድ የባይቢት አካውንታችሁን በቀላሉ መክፈትና ቬሪፋይ ማድረግ እንደምትችሉ አይተናል። ቪዲዮውን ከወደዳችሁት ላይክ፣ ቻናሉን ደግሞ ሰብስክራይብ ማድረግ እንዳይረሳ። መልካም ጊዜ ተመኘው። ባይ ባይ።